ግቡ ዛሬ ግልጹን ተነጋግረን ግልጹን አውርተን ያለውን ነገር መነጋገር አለብን እውነታው ማለት ነው እና እነዚህ የኦሮሞ ፓርቲዎች ወይም የኦሮሞ ድርጅቶች ኢትዮጵያዊነታቸውን አይደለም የሚጠሉት ወይንም ደግሞ ኦሮሞነታቸውን ከፍ አይደለም ያደረጉት ይሄ አንድነት የሚለው ማርክ ለበለው እኔ ስም ነው የምለው የለም ያሚነሳና ኦሮሞነትን ወይንም አማራነትን ደብቅና ኢትዮጵያዊ ነኝ በል ያሚነሳና ይቅርታ አንድ መስተካከል ያለባቸው ቤት ውስጥ የሚገጣጠሙ ነገሮች አሉና ብዙ በቂ ቬላን ያለኝ አይመስለኝም እየተቆራረጠ ነውና ኦኬ በህልም አየህ ገና በውን ታየኛለህ ሐኪም ምን ለማለት ፈልጌ ነው ሐሳቤን እየሰረቀኝ ነው ይሄ አንድነትን አይደለም የኦሮሞ ፓርቲ የኦሮሞም ህዝብ ይጠላው ኢትዮጵያዊነትንም አይደለም የጠላው እኩልነትን የሚያሰፍን ኢትዮጵያ ውስጥ ማንኛውም አይነት መንግስት ማንኛውም አይነት ድርጅት የለም ለምን መሰላችሁ አንድ በቀላሉ መረዳት ያለብን ነገር እንደ ህዝብ ሆነን ስናየው እናት እንኳን 3-4 ልጆች ካሏት ወደ አንደኛው ታደላለች ተፈጥሯችን ሌላው ቢቀር በተፈጥሮ አንድ አይደለም እጃችን አንድ አይደለም ይለያያል ወዴትኛው ነው የምናደላው ወደ ራሳችን ወደሚሰራልን ወደሚጠቅመን በብዛት አይተን እንደሆነ ሁላችንም በቀኝ ነው የምንጽፈው በቀኝ ነው የምንሰራው በቀኝ ነው የምናነሳው ለምንድን ነው ወደ ቀኛችን የምንሄደው አይደለም በዚህ አትስሩ የሚል ህግ አለ በዚህ በኩል የለም ለምን በግራችንም አንሰራው ያ ወደምታደላበት ነው የምታደላው ከቤተሰብህ ከአባትና ከእናትህ የትኛው ነው የምትወደው ስለዚህ ተፈጥሮ እኩል አላደረገችንም እንኳንስ 82 ብሔረሰብ ያለበት 82 ቋንቋ ያለበት ሀገር ውስጥ አይደለም በተፈጥሮ እኛ አንድ አይደለንም ስለዚህ አንድ መሆን ሳይሆን በሰላም ለመኖር ነው መታገል ያለብን በዛች ሀገር ውስጥ በዛች ቦታ ላይ አንድ ሆነን በሰላም ለመኖር መታገል እንደ ሰው እንጂ እንደ ራስ ብሔርነት ራስ እንደማስፈልጥ ሳይሆን ለሰው ልጅ ምንድነው የሚያስፈልገው ሰው በሰላም መኖር አለበት ሰው ወደዚህ ምድር ሲመጣ በሰላም ኖሮ የሚጠቀመውን ተጠቅሞ ደስተኛ ሆኖ በዚህ ምድር ላይ ማለፍ አለበት እንጂ ሰውን ጨቁነ ሰውን ጎርተ ለራስ ብቻ ሆነ አይደለም መኖር ያለበት ለዛ ሰው እንዳንተው ፍጡር ነው ሰውን በሰውነቱ ማክበር አለበት በቃ ፍጡር ነው ያ ሰው እንዳንተው ነው የሚገባው ማድረግ ያለበትን ነገር ማግኘት አለበት እንጂ አንተ የምትፈልገውን ነገር አግኝተህ ሌላው ደግሞ የሚፈልገውን ነገር እንዳያገኝ መነፈግ የለብህም እንጂ በትዳርም ቢሆን እንሂድ እስቲ በትዳር ባልና ሚስቶች አብረው ይኖራሉ አብረው ሲኖሩ የሚኖሩበት አንድ የተፈጥሮ ግዴታ አለ ተፈጥሮን ሼር ለማድረግ ለመኖር በዚህ ምድር ላይ ያለውን ነገር በሙሉ ሼር ለማድረግ ነው እንጂ አንድ ለመሆን አይደለም አንድ የሚሆን ነገር የለም አንድነት ካለ ሌላ ነው ትርጉሙ አንሃይት ሌላ ነው ትርጉሙ እኛ መሆን ያለብን ምንድነው እንደ ሰው ማክበር ሰው በዚህ ምድር ላይ የመኖር መብት አለው ሰው በዚህ ምድር ላይ ማንኛውንም ነገር የማድረግ መብት አለው አትስ ልሙት እንኳን ካልና እስቲ ልሙት ገመድ አቀብኝ ካለ ሰጠዋለሁ ለምን ፍቃደኛ ሆኖ የሚሞተው እሱ ነው መሞትን የሚፈልገው እሱ ነው ስለዚህ የሰውን መብት አለመንካት የሰውን መብት አለመነፈግ ያ ነው እንጂ አንድነት የሚባል ነገር የለም ዘመዶቼ አንድነት የሚባል ነገር የለም ውሸት ነው አላየነውም ኢትዮጵያ ውስጥም ቢሆን አላየነውም ይሄ ስለ አንድነት የሚሰበከውን ወሬ ስለ አንድነት የሚደረገውን ነገር አላየንም ሁሉም ለራሱ ነው የሚያደላው ሁሉም ለራሱ ነው ይሄንን ሀብቱንም ሆነ በዚህ ምድር ላይ የምታገኘውን ነገር ለማከማቸት የሚሮጠው ለራሱ ነው ላንተ አይደለም አንተ ነህ ለራስ መሮጥ ያለብህ አንተ ነህ ለራስ መልፋት ያለብህ አንተ ነህ ለእለት ጉርሻ እና ለእለት
ህይወትን የምታቆይባትና የምትከርምበትን መንገድ የምትፈልገው አንተ ነህ እንጂ ሌላ ሰው አይደለም። ስለዚህ የኦሮሞ ፓርቲ ትክክለኛው ፓርቲ ነው። የኦሮሞ አክቲቪስቶች የሚናገሩት ነገር ትክክለኛ እኛ ለአንተ እናስብልህ ነው የሚሉት አይደለ? መጀመሪያ ስለራሳችን አይደለ? ትክክል ነው። ናና እርዳኝ ሌላ ነገር ነው። እርዱን መታችሁ እኛም አቅም የለም። በግልጹ እኛ አቅም የለንም። እርዳን ብትል እኛም አቅም የለንም። ስለዚህ መጀመሪያ የራሳችንን አቅም መገንባት አለብን። የራሳችንን አቅም ከገነባን በኋላ እንኳን ለራስ ሰው አይደለም ለዓለም ትሰርፋለህ። ይሄ ነው ልዩነቱ። ይሄ ነው ያስተሳሰብ አለመገንዘብ፣ ዘረኝነት የሚያስብለን። እኛ ዘረኞች አይደለም። የኦሮሞ ዘረኛ የለው። ኦሮሞ ሆኖ ዘረኛ የለው። ሌላው ደግሞ ምንድነው? በተፈጥሮ አንድ ነገር አለ። በተፈጥሮ ሁሉም ነገር ማግኘት ትችላለህ። ፍቃድ ከእግዚአብሔር ስትፈጠር ያንተ አክቲቭ የሆነ ነገር አለ። ለምሳሌ ማውራት የምትችል ከሆነ ማውራት ትችላለህ። መስራት የምትችል ከሆነ መስራት ትችላለህ። ስጦታ ነው። መተኛት ብቻ በመተኛት ብቻ የምትታወቅ ከሆነ መተኛትን የምትችል ከሆነ እንዳንተ እኔ ልተኛ አልችልም። ይሄ የተፈጥሮ ስጦታ ነው። ስለዚህ ልዩነቱ ምንድነው? ሁሉም ነገር በገንዘብ መግዛት ትችላለህ። ገንዘብንም ታገኘዋለህ። ከሰራ ገንዘብንም ከሰረቅ እንኳን ታገኘዋለህ። ግን ዕውቀትን ግን የምታገኘው ከላይ ነው። ያንን ግን ስታጣ ምንድነው የምትሆነው? ኮምፕሌክስ ይኖርብሃል። ትቀናለህ። ለምን? ዕውቀት የሚመጣው ከእግዚአብሔር ነው። ስለዚህ ዕውቀት ባላቸው ሰዎች ላይ ሰውን ማሳመን የሚችሉ ታሪክን መስራት የሚችሉ ሰዎች ላይ ቅናት ያድርብሃል እና እነሱን ላለማሰራት ስትል እነሱን ስትከተል የራስህ ያለህም ያመልጥሃል። ግን እስቲ እሱ እንዴት ነው የሚሰራው ብለህ ግን የምትከተለው ከሆነ እሱ እንዴት ነው እዚህ ቦታ ላይ የደረሰው፣ በምን ሲስተም ነው እዛ ጋር የደረሰው ሲሉ ምንድነው ብለህ ግን ከተከተልከው አንተም ነገር የሱን መንገድ ነው የምትከተለው። የሱን አይነት ስራ ነው የሚኖርህ እና ልትታወቅም ትችላለህ በሱ። ግን እሱ ለምን ይሰራል፣ እሱ ለምን ይታወቃል ብለህ እሱን ለማጥፋትና እሱን ወደታች ለማውረድ የምትከተለው ከሆነ ኋላ ቀጥ አንተ ነው ኋላ የምትቀረው ስትከተለው። ግን እሱ እንዴት ነው የሚሰራው ብለህ ከሱ ጋር የምትሄድ ከሆነ ግን አንተ እሱ የደረሰበት ቦታ ላይ ትደርሳለህ። በመስራት ነው ሁሉ ነገር የሚገኘው። በማየት ነው ሁሉ ነገር የሚገኘው። በመማር ነው ሁሉ ነገር የሚገኘው። ያንን ግን ሲሆን ደግሞ እግዚአብሔር ከላይ የሚሰጥህ አንድ ስጦታ መኖር አለበት። ይሄንን ያልኩበት ደግሞ ስለ ጆሃር ነው። እዚህ ጋር ይሄንን ሁላ ምክንያት ያመጣውላችሁ በጆሃር ነው። ጆሃር በቃ አንድ ስጦታ አለው። ጆሃር መሐመድ ብቻ አይደለም፣ የኦሮሞ ልጆች በሙሉ ኢንተለጀንቶች ናቸው። ያ ነው ከሌላው ጋር ለየት የሚያደርገው፣ ከሌላው ህብረተሰብ ለየት የሚያደርገው። ተፈጥሯቸው ዕውቀት የዳበረበት ዕውቀት የተሞላበት ገባ ዜሉስ በውስጥ ያላቸው ኮንፊደንስ ያላቸው ናቸው። ለሚያደርጉት ነገር ወደ ኋላ የማይሉ። ለዚህ ነው እየተጨቆኑ ለአመታት። አሁን እኔ የሚገባኝ ለዚህ ነው። በቃ እነዚህ ሰዎች መንገድ ብንሰጣቸው፣ እነዚህ ሰዎች ብናስተምራቸው፣ እነዚህ ሰዎች አንድ የሆነ ሲል ብናሳያቸው ይነጥቃሉ። ያ ነው የኦሮሞን ህዝብ በተለያየ ንጉሶች በተለያዩ መንግስታቶች ወደ ታች ሲያደርጋቸው የነበረው። ለምንድን ነው? ዕውቀት አላቸው። ያ ነው ልዩነታቸው። እነዚህ ህዝቦችና ሌላው ማህበረሰብ ጋር ልዩነቱ ያ ነው። ግን አንተም ሰው ነህና መድረስ የምትችልበት ቦታ ላይ መድረስ ትችላለህ። ከሰራ ከተንቀሳቀስክ በነገው ዕለት ያንተን ጄኔሬሽን ሙሉ አድርገህ እነዚህ ሰዎች የደረሱበት ቦታ ላይ ማድረስ ትችላለህ። ያ እኔ አሁን ማላውቀውን ነገር ለልጆች ያሳያቸዋለሁ። ይሄንን ነገር ሂዱበት፣ እዚህን ያህል ይጠቅማል፣ የዚህን ያህል አይጠቅምም። ለምን? እኔ እየሰራው ነው፣ እነሱ ግን እየተማሩ ነው፣ መሄድ ይችላሉ። በዛ ይሄንን ነገር ለጄኔሬሽን ለልጅ ነው ማስተላለፍ ያለብህ እንጂ ያ የሚሰራውንና የሚማራውን ሰው ወይንም ደግሞ ዕውቀት ያለው ሰው የምትጎትተው ከሆነ አንተ
ራስ ወደ ኋላ ትቀራለህ እሱ ግን ያመልጣል ያ ይሄ ነው ልዩነታችን ይሄ ነው ይቀርታን ልዩነታችን ይሄ ነው እኛ ደግሞ ዋናው መስራት ያለብን ወይንም ደግሞ ማድረግ ያለብን ነገር ምንድነው አንድነት የሚለውን የሚሸውደን ፌክ የሚሰሩ አትመኗቸው አማራው ሆነ ለአማራው ነው የሚያደርገው ኦሮሞ ሆነ ለኦሮሞ ነው የሚያደርገው ውሸት ነው አይምሰላችሁ እንደኔ ግልጽ ወጥቶ የነገራችሁ ስለሌለ ሊሆን ይችላል ለምን እኔ ሰውን በፍጹም መጉዳትም አልፈልግም ኃጢያትንም መውሰድ አልፈልግም እናንተ ግን አንድነት ብለው ሲሏችሁ ማንነታቸውን ማየት አለባችሁ ምንድናቸው እነዚህ ሰዎች በጣም ማንም ያዳላል ልንገራችሁ እኔ እናት የወለድኳት ከሴቱና ከወንዱ ልጄ የሆነ ክፍሌ አንዱ ልጄ ጋር ነው ያለው ያ ወይ ሴቷ ጋር ነው ወይ ወንዱ ጋር ነው ይሄንን ግልጽ አድርጌ አልነግራችሁም ታዳላለ ስለዚህ እኛ ለመኖር አንድ ለመሆን ሳይሆን አብረን ለመኖር በሰላም መስራት አለብን በቃ ሰላም እፎይ ለማለት ከዛ በኋላ ግን አንድነትን መስራት ይቻላል ከዛ በኋላ ለምን ሰላም አላ ይሄ ያለፈውን ጊዜ ግን የምናየው ከሆነ ያለፈውን ስርዓት የምናይ ከሆነ እዛች ሀገር ውስጥ አንድነት የሚባል ነገር ያለ ያ ነው እውነቱ ይሄ ነው እኔ ጋር እውነቱ ይሄ ነው ስለዚህ እኔ አንድነት የሚለው ነገር አላምንበትም እኔ እማምነው ዛሬ ለራሴ ነፃ አውጣለሁ ለልጆቼ እንኳን አይደለም መመለው ልጄ ለራሷ ነፃ ማውጣት ከፈለገች መታገል አለባት ራሴ ነው ነፃ ማውጣት የምፈልገው ያ አሁንም እናገረዋለሁ ራሴን ነፃ ማውጣት ፈልጋለሁ እኔ ላንተ አውቅልሃለሁ አለልህም ለራሴ ሳላውቅ ራሴ እየሞትኩ ራሴ እየተገደልኩኝ ራሴ እየተሰደድኩኝ ምንድነኝ እኔ ኃይሌ ጋር እንትነኝ አምላክ ምንድነው የሚባለው ፈጣሪ ነኝ እኔ ላንተ ማውቅልህ ነው ለራሴ ነው ማውቅ ያለብኝ እኔ ነኝ የተበደልኩት ገባ አንተም ተበደለ ሊሆን ይችላል አንተም ለራስህ ጣር ለምንድነው የምንፎጋገረው አትመኗቸው አሁንም የምነግራችሁ ነገር ወንድሞቼ እህቶቼ በእናትና በአባትን ባንገናኝ ሰው በመሆናችሁ ብቻ አከብራችኋለሁ ሰው በመሆናችሁ ብቻ ሰባዊ ፍጥሩን በሙሉ የሰው መብት ማከብር ልጅ ነኝ እኔ እኮ የምኖርበት ሀገር እኮ ስደት ውስጥ ነው ያለሁት ስደት ውስጥ ስኖር ስደት ውስጥ እየኖርኩኝ ዘረኛ መሆንበት አንድም ምክንያት ሊኖረኝ አይችልም ህጉን አክብሬ ይሄው ሰላም ባለበት ሀገር የነሱን ቋንቋ ያወራው በእነሱ ቋንቋ ተመሬ በሰው ሀገር በሰላም እየኖርኩኝ ነው ጀርመን ውስጥ ለምን የነሱን ሲስተም በደንብ ገብቼበት ይሄው በሰላም እኖራለሁ ከነሱ እኩል ተናግሬ ብቻ ድንበር አለኝ ምን ያህል መናገር እንደምችል እዚህም ራሱ ያንተ መብት እስከተወሰነው ነው የነሱንም ፓስ ብትይዝ የነሱንም ቋንቋ ግን አንተ ማን ነህ አንተ ኢማም አፍሪካዊ ነህ አንተ እዛ አፍሪካ ውስጥ የመጣህ ሰው ያ አንድነት የለም ውሸት ነው ሰውነት ራሱ አንድ አይደለም አትፎገሩ ፌክ ነው ለራስ ታገል ለራስ ጣር እኔ ጂጂ ላንተ የምናገርበት እዚህ ጋር ቁጭ ብዬ ምንም አይነት ጊዜ መብትም ምንም አይነት ሰዓትም የለኝም ለራሴ ሁላችንም ደግሞ የራሳችን የሆነ ፐርፌክት የሆነ ሳይድ አለን ጥሩ የሆነ አመለካከት አለ ስለዚህ እኔ ለምሳሌ አሁን መሮጥ የምችል ከሆነ አንተ መሮጥ አትችልም ግን ጂጂ ለምን ሮጠች ብለ ከኔ እኩል ሮጥ አለ ብትል ተሰብረ ነው የምትቀረው
ስለዚህ ተዋቸው የኦሮሞ አክቲቪስቶችን። እኩል ማንሮጥና አንተ የምትሰበር ሆነ እኔ መቀድመ ከሆነ ትጎዳለህ ይበለጥ። እነሱ እየሰሩ ነው። በእውነት ነው የምለው። የሚገርም በቃ የሚገርም። እናንተም ስሩ፣ ሩጡ ለመስራት ለማወቅ። አንተ ማትደርስባቸው ከሆነ ልጅህን አስተምር፣ ራስህን አደራጅ። ይሄ የወጣ የማንም እንዲህ ያለ ላይፍ ላይ አፍንጫውን እንኳን አሜሪካን ሀገር ቁጭ ብሎ አፍንጫ እየጎረጎረ የሚናገር ላይፍ የሚወጣ ስርዓት እንኳን የማያውቅ እሱ ነው እናንተን አንድነት የሚፈጥረው። ማንነቱን የማያውቅ ከየት እንደመጣ የማያውቅ አይደለም ስላንተ የሚያወራው። ስላንተ አንድነት መፍጠር የሚችለው ሰውን የሚያከብር ሰው፣ በሰውነትህ የሚረዳ ሰው። ያ መጀመሪያ የራሱን ስርዓት የራሱን አኗኗር መገንባት አለበት። የራሱን ህይወት ማደራጀት አለበት። ከዛ በኋላ ስላንተ ያወራል እንጂ አፍንጫውን እየጎረጎረ እንደ ደሩ አይነቱ እንዲህ እያለ ላይፍ የሚያስተላልፍ ሰው ነው። ገባ? ይሄ ራሱ አሜሪካን ሀገር ውስጥ ቀርቶ አይደለም ኢትዮጵያ ውስጥ ራሱ አይደረግም። ያ ስለ አሎኒ አውልት ያወራል፣ ስለ ጆሃር መሐመድ ያወራል። አሁን እሱ ጆሃር መሐመድ ጋር እግሩ ጋር አይደለም ምን እንጃ ጆሃር መሐመድ የረገጠበት ቦታ ለመርገጥ ተመልሶ መወለድ አለበት፣ ተመልሶ መፈጠር አለበት። እሱ ያ ተመልሶ የእናቱ ሆድ ውስጥ ገብቶ ተመልሶ መውጣት አለበት። ከላይ ስጦታ ተሰጥቶት እንደሱ ያለው እንኳን ስለ አንድነት አይደለም እንኳን ስለ ሁለትነት አይደለም ራሱ የቱ ጋር እንዳለ የቱ ጋር እንደሚኖር አያውቀው። በጣም ይቅርታ አድርጉልኝና እዚህ ጋር ስም አንስቼ ስለተናገርኩ መጀመሪያ አፍንጫ መጎርጎር ጥሩ አይደለም። በጣም ከ4000 እና ከ5000 ሰው በላይ ነው የሚያይ። እንዲህ እየጎረጎርኩ ስታወራ እንዲህ የሆነ ነገር ትንሽ ጸዳ ብለህ ትንሽ ወጣ ብለህ ለምን ሚዲያ ነው ቤታችን ውስጥም ይሁን በነፃም ይሁን እየከፈልንበት ነው አይደል? ለሰው ምንድነው ማስተላልፈው? ሰው እንዴት ነው የሚያይ? ተነስተህ ብቻ 45 ሚሊዮን የሚያምነውን ልጅ 45 ሚሊዮን ህዝብ የሚያንቀሳቅስ ልጅ ነገር ያለው ባለፈው ቪዲዮ ተንፋሳችን ነው አርጥመናችን ነው። ስለሱ ተነስተህ ብታወራ የሚያዳምጥህ ማንም ሰው የለም። ማንም ሰው ኦሮምኛ ትንሽ ነው የማውቀው። ሶራ በጣም ሶሪ። እና እንደሱ ያለው አይደለም እስላምነት የሚሰብከው። ትንሽ እውቀት ያላቸው ሰዎች እናክብራቸው፣ እውቀት ያላቸው ሰዎች እናዳምጣቸው። እነሱ ምንድነው የሚሉት? ለምን ከኛ የበለጠ ያውቃሉ። ግልጽ ነው። ይሄ ግልጽ ስለሚያውቁም ነው ተደማጭነትን ያገኙት። ያ ዝም ብሎ አይደለም ዶክተር የሚለውን ነገር ፕሮፌሰር የሚለውን ነገር ሄዶ እንደ ቪዛ አይደለም የተቀበሉት፣ ለፍተው ነው። ዝም ብሎ አይደለም። ስለዚህ ክብር ለሚገባ ክብር መስጠት አለብን። ደግሞ ትልቁን መልእክት ማስተላለፍ የምፈልገው አፍንጫን እየጎረጎርክ ቪዲዮ ላይ አትበል። መጀመሪያ ራስህን አጽዳ። አፍንጫ የሚጎረጎር ሰው ኢትዮጵያን አንድ አያረጋትም፣ አያስተዳድራትም። በፍጹም ይሄ የመሰልጠንና ያለ መሰልጠን ሳይሆን ይሄ የመጣው ከስርዓት ነው። ያ ታሪካችን ነው። አንድ ጊዜ ጎንደር ውስጥ ኦሮምኛ ይወራል ይላል። የሚዘን የሚጨብጠውን ራሱ አያውቀውም። አንድ ጊዜ ጎጃም ውስጥ ይላል። ምንም ይወራ አዲስ አበባ ውስጥ አማርኛ ይወራል አይደለም እንዴ? ፊንፊኔ ውስጥ አማርኛ አውርቶ እኛም በአማርኛ አድገናል አይደለም እንዴ? እሱ አይደለም እኛን የሚያስቸግረን በሰላም የሚያኖረን ሰው ነው የምንፈልገው። በሰላም የሚያኖረንን ድርጅት ነው የምንፈልገው። አሰባስቦ በሰላም ተንፍሱባት ያችን ሀገር የሚለን ነው የምንፈልገው። አንድነት የሚባል ነገር ውሸት ነው፣ የለም። እንዲሁ በሰላም ያኖሩን። ተለያይተንም የተለያየ ቋንቋ ያወራን መልስ በሰላም እንኖር። እኛንን አንድ ምኖር ህዝብ ነው አንድ የሚሆነው። አንድነት ስላልክ አይደለም።
እና አንጭበርበር አንመን የራሳችንን የሆነ እንትን እንወስድ ማን ነው እሱ ለኔ ምንድነው የሚሰራው ምንድነው የሚያደርገው ምንድነው የሚለፈልፈው ብለን እናዳምጥ አይ መናገር ደግሞ ኖ አንተ ለኔ አትወክለኝም አንተ ይሄንን ነገር ምን ኃይል አለውና ነው ፈጣሪ ብቻ ነው እኛን አንድ የሚያደርገን ስለ እውነት ነው የምላችሁ እንጂ ሰው አይደለም እግዚአብሔር ለዛች ሀገር ሰላም ይስጠን ያችን ሀገር በዛች ሀገር ሰላም ሲገኝ አንድ እንሆናለን ሳይሆን አብረን መኖር እንችላለን እንጂ አንተ መቼስ የኔን ቋንቋ ያወራህ ወይንም ደግሞ የኔን ብሄር ወይንም የኔን ባህል ይዘ እስካልተፈጠርክ ድረስ እኔ ልትሆን አትችልም እኔ ስፈጠር ከኦሮሞ ቤተሰብ ነው የተወለድኩት ኦሮሞኛ ቋንቋ የሚያወሩ ቤተሰቦች ናቸው ኦሮሞ ነኝ የኦሮሞ ባህል አለ የኦሮሞ ቋንቋ አለ እንግዲህ ከ35 አመት ጀምሮ የአማርኛን ቋንቋ አወራለሁ እንግዲህ ከ30 አመት በኋላ ወዴት ነው የሄድኩት ራሴን ፍለጋ ነው የሄድኩት ለምን የውሸት ነው የኖርኩበት ያንን ቋንቋ ያንን ባህል የውሸት ነው የኖርኩበት እኔ ማንንም ኦሮሞ ነኝ በቃ የተዘጋ ነገር ምንም የማይለውጥ ምን ወይ እንደዚህ መጣችሁ ካላወጣችሁት በስተቀር ምንም ነገር ማልለወጥ ካልሞትኩ በሞትም ራሱ አብሮኝ ነው የሚሄደው ያ ነገር ስለዚህ እኔ በእናንተ ቋንቋና በእናንተ ባህል በእናንተ ማንነት ልኖር አልችልም እናንተም በእኔ ቋንቋና በእኔ ማንነት በእኔ ባህል ልትኖሩ አትችሉም ለምን ተፈጥሮ ነው ተፈጥሮን ትታደለዋለህ እንጂ አትታገለው እኔ ፈልጌ አይደለም ኦሮሞ የሆንኩት አንተም ፈልገህ አይደለም አማራ የሆንኩ ስለዚህ እኔ ልትሆን አትችልም እኔ አንተን ልሆን አልችልም መሆን የምንችለው ምንድነው በሰላም ለመኖር መጣር በሰላም አንድ ቦታ ለመቀመጥ መጣር ከስደት ለመውጣት ሰላምን ለመተንፈስ በዛች ሀገር ውስጥ ለመኖር አንድ ላይ ሆነ ለመኖር እንጂ አንድነት የሚለውን ነገር ፌክ ነው ያ የእናንተን አንድነት እናንተ ያዙት የኔን ማንነት እኔ ይዘዋለሁ እኔን ደግሞ የሚያስተዳድረኝ የኔን መብት የሚያከብርልኝ እኔ ነኝ እንጂ እምመርጠው አንተ አይደለም ተናግሬዋለሁ እናት እንኳን ልጇን 3-4 ልጆች ካሏት ለአንዱ ነው የምታደለው ስለዚህ የነ ህዋት አይነት ድርጅቱ ሆነን ነው ቁጭ የምንለው ህዋት መጣ የብሔር ብሔረሰቦችን መብት አስከብራለሁ አለ የትግራይ መብት አስከበረ ያንተ መብት ቀማ ኃይለ ሥላሴ መጣ የራሱን መብት አስከበረ በንጉሱ በዙፋኑ እያለ ሉክሰስ የሆነ ኑሮ ኖረ 66 ላይ ቢነኛ ያለ ረሃብ አጼው መጣ ሚኒሊክ ጨፈጨፈ ይሄው ለዛሬው መልስ ለዛሬው ጥያቄ ማን ነው ይሄንን የሚቀበለው ማን ነው ግን የአጼ ሚኒሊክ ሐውልት ከአዲስ አበባ ይፍረስ ሲባል ትላላችሁ አጼ ሚኒሊክ ምን ሰራ ምን አደረገ ያንን ግን አታውቁ የመለስ ሲባል ግን መለስንና ደግሞ የትግራይን ህብረተሰብ አንድ ላይ ታረጋላችሁ ያ እናንተ እስከምን ተለያችሁ መለስና የትግራይ ህዝብ አንድ ከሆነ ሚኒሊክና የአማራም ህዝብ አንድ ነው ማለት ነው አይደለም እንደዛ ምናስብ ከሆነ ትርጉሙ ምንድነው የሚሆነው የትግራይ ህዝብና መለስ አንድ ከሆኑ ወይንም የዋሃ ድርጅት አንድ ከሆነ ሚኒሊክና አማራም አንድ ነው ማለት ነው ኃይለ ሥላሴና አማራም አንድ ነው ማለት ነው ያ ትክክል ለምን ያጼ ስርዓት ለማን ነበር የሚያገዘው ለእናንተ ያገዘ የኦሮሞን ህዝብ ያጠፋ ነበር አይደል የኃይለ ሥላሴም እንደዛ መለስም አንድ ከሆነ ከትግራይ ጋር ትክክል የትግራይን ህዝብ እየረዳ የኦሮሞን ህዝብ ያጠፋ ነበር ግን የዛሬው ጽዋ ለአማራም ተረፈ ያ ስለዚህ ለኦሮሞ ህዝብ የሚበጀው የለም ለኦሮሞ ህዝብ የሚሆነው ጭራሽ በገዛ መሬቱ ስለዚህ እኛ ለራሳችን ነው የምናስበው እኔ በበኩሌ ለራሴ ነው የማስበው ከቻልኩ ደግሞ ለኦሮሞ ህዝብ በተረፈ ጊዜ የለኝም ያ ወዳችኋለሁ ዛሬ ማታ
በዚህ በአንድነትና በልዩነት በሚለው አንድ ዝግጅት አለኝ እናስተላልፍላችኋለን። አትፎገሩ። ያ ፌክ ነው። ኢትዮጵያ የሚለውና አንድነት የሚለው ይለያያል። በነገራችን ላይ ኢትዮጵያዊነት አንድነት በጣም ይለያያል። ኢትዮጵያዊነት ኦሮሞም ኢትዮጵያዊ ነው፣ በዛ አምናለሁ። አንድነት ግን አንተን ልትሆን አትችልም። ከራስ በላይ ነፋስ ትክክልና ስሬ ሙዚቃ ጋብዛችኋለሁ። አሁን 14 ሰዓት ላይ ስብሰባ አለ፣ ልወጣ ነው። እዚህ ጋር አንድ ደስ የሚለኝ ጥያቄ አለ። ከ10 ሚሊዮን በላይ ሚክስድ የሆኑ ልጆች ተወልደዋል። እኔ እኮ የተናገርኩትኝ ለዩና እነዚህ 10 ሚሊዮን የተወለዱትን ልጆች አውጡ አይደለም። እኔ ከብዙ ቤተሰብ የተወለዱ ከትግሬ፣ ከአማራ የእህቴ ልጆችማ ትግሬ ነው እንዳለ ያገቡታሉ። በጣም ብዙ ቤተሰቦች አሉ በስጋ ዝምድና ማለት ነው። የኔ ንግግር እሱ አይደለም፣ ወይንም የኔ ጥያቄ ቃላክስ የኔ ጥያቄ ስለ 10 ሚሊዮን ህዝብ ሳይሆን የምናወራው ስለ ሰላም ነው። ስለ 99 ሚሊዮን ህዝብ ነው የማወራው ያለው። ሰላም ከተቻለ ደግሞ ስለ ዓለም፣ ስለ ሰሪያ፣ ስለ ሁሉም ነው የማወራው። ሰላም ነው የምንፈልገው። በቃ በሰላም ካለ አብረን መኖር የሚያቀተን ምንም ነገር የለም። አንድ መሆን ግን አንችልም። ከአማራ ተወላጅ መጥቶ ኦሮሚያ ላይ ከዚህ በኋላ ማንም ሰው እንዲያስተዳድር አልፈልግም፣ ወይንም ከደቡብ አልፈልግም። ኦሮሞን ቢያጠፋውም ቢገለውም ቢያኖርም ከዚህ በኋላ የኦሮሞ ተወላጅ የሆነ የኦሮሞ ማህበረሰብ ውስጥ የወጣ የኦሮሞ መብት የሚያስከብር ፓርቲ ነው የስ ኦሮሞ ምድር ላይ ተቀምጦ ማየት የምፈልገው። በቃ በእናንተ ተመራን፣ በኃይለሥላሴ ተመራን፣ በሚኒሊክ ተመራን፣ በደርግ ተመራን፣ በነመለስ ዜናዊ ተመራን። ምን አገኘን? ሞትን። አለቅን። ስለዚህ በቃን። በራሳችን እንኑር። የራሳችንን መብት ራሳችንን እንወስን። ገባ? አብረን ግን ለመኖር ምንም የሚከለክለን አንድችም አይነት ነገር ሊኖር አይችልም። ለዛ እኔ ተጠያቂ መሆን እችላለሁ። 10 ሚሊዮን ህዝብ ከምትለው እንግዲህ ወደ 10 ሰዎች የሚሆኑ ከሌላ የተወለዱ ቤተሰቦች፣ ጭራሽ ከትግሬ የተወለዱ ቤተሰቦች ይወስጣሉ። ለነሱ መብት እኮ እኔ መናገር እችላለሁ። ገባ? ሰው ናቸው። እንደ ሰውነታቸው ልክ ሰው እንደመሆናቸውና እዛ ሀገር እንደመወለዳቸው ኦሮሚያ ምድር ውስጥ እንደመወለዳቸው ኢትዮጵያ ውስጥ እንደመሆናቸው እዛች ምድር ላይ ካንተም ከኔም እኩል መብታቸው ተከብሮ የመኖር መብት አላቸው። ሰው ናቸው። በቃ በሰውነታቸው እንመን እንጂ ለኦሮሞ ተወላጅ በአባቱም በእናቱም ደሙ ብቻ ለኦሮሞ ተወላጅ ለሆነ ህግ አይወጣም። ለተቀላቀሉና ሚክስ ሆነው ለተወለዱ ልጆች ህግ አይወጣም። ሰው ስለሆን በሰውነት የምትተዳደርበትን ሰው በመሆን ብቻ እዚህ ምድር ላይ ሰው ሆነ በመምጣት ብቻ መኖር ስላለብን መኖር አለብን። ያ ህግ ነው። ለሰው የሚወጣው ህግ ያ ነው እንጂ ለኦሮሞ ተወላጅ ሌላ ለኦሮሞ ዘር ብቻ ላለው ሌላ ህግ ላንተ ሌላ ህግ የሚወጣ ነገር የለም። ይሄ የስራ ፈቶች አባባል ነው። ስራ ፈት ነው እንደዛ የሚለው። ቀባጣሪን ትግሬ ዘር አለብኝ አላልኩም። ከትግሬ የተጋቡ ዘመዶች አሉኝ ያልኩ እና ልጆች ይወለዱ። አይ እንግዲህ እኔማ ለብቻ ኦሮሞ ተጋቡ ኦሮሞ ወለዱ የምልበት ምንም ነገር የለም። ፈልገው ተጋብተዋል፣ ፈልገው ወልደዋል። ግን ሰው በመሆናቸው ብቻ ይከበራሉ። ኦኬ እንግዲህ ያ ትክክል። ኦሮሞ ከትግሬ ብቻ አይደለም የተጋባው፣ ከአማራ፣ ከደቡብ። ለምን ኦሮሞ በጣም ፍሪ ነው። እኔ ራሴ ከማን የተጋባው ከዛ ብሔረሰብ ነው ስንትና ስንት ሺህ ኪሎ ሜትር መጥቼ ከጀርመን ጋር ነው የተጋባው። ለምን ፍሪ ነኝ። ዘረኛማ በሆነ ኑሮ እንዲያውም መርጬ ኦሮሞ ልጅ አገባ ነበር አይደለም። ለነገሩ አይደለም ያ። ስለዚህ
ኦሮሞ ከዚህ በኋላ በራሱ ነው መተዳደር ያለበት። በኦሮሞ ህዝብ ላይ ማሾፍና ማፌዝ አቁሟል። የለም ዲጂ እንዴት ነው? ምንድነው? ያው እንግዲህ በህይወቴ ነጭንም አላመልክምም የማመልከውም ነገር የለም። ከማንም በፊት ራሴ ነው የማመልከው እና እኔም በጣም ነው የምወዳችሁ፣ ሁላችሁንም ነው የምወዳችሁ። እኔ ሁሉንም ሰው እወዳለሁ፣ እንኳን ሰው እንስሳንም እወዳለሁ። እኔ ችግሬ ምንድነው? ውሸትን አልቀበልም። በቃ ውሸት የሚባል ነገር በህይወት አልቀበልም። ውሸትን አልወድም፣ አልፈልግም። በቃ አምኜ ያለው ተቀብያለሁ። እኔ ብቻ ሳልሆን ዘር ማንዘሬ ኖሮበታል። እንግዲህ ስቲል ነው ድረስ ተመሳሳይ ዘሴም ሽት ነው ያለው። ስለዚህ በቃ ነው በቃ ይሄ ህዝብ በራሱ መተዳደር አለበት። ይሄንን ነው መልእክቴ ማስተላለፍ የምፈልገው። እወዳችኋለሁ። ድል ለኦሮሞ ህዝብ እያልኩኝ በቆንጆ ሙዚቃ በድጋሚ ሰናበታችኋለሁ። እስከ ማታ ድረስ